ቆይ ይህን ካላየ ትልቅ እድል አመለጠ። ሰዎች ሲስቁብህና ሲያንጓጥጡብህ በስኬት ወደፊት ተጓዝ። አንድ እርምጃ ወደፊት ተራመድ። ዛሬ የሚስቁብህና የሚያቃልሉ ሰዎች ነገ ካንተ ጋር ፎቶ ካልተነሳን ብለው ይሰለፋሉ። ነገ ስኬትን እና ስኬትን ብቻ ያወራሉ፣ ስኬትን ያደንቋሉ። ስለዚህ ዛሬ የምታደርጋት እያንዳንዷ ትንሽዬ ነገር ለነገ ስኬትህ ወይም ደግሞ ለነገ ህልምህ መሰረት ነች። ምንም እንኳን ጉዞ ታናሽ ቢሆንም ዛሬ እያንዳንዱን የምታደርገውን ነገር እንደዋዛ አትናቀው። ዛሬ የምታነባት አንዲት ገጽ ወረቀት ለነገ ህልምህ ትልቅ ስኬትህ መነሻ ይሆናል። ዛሬ የምትሰራት ትንሽ የአካል ብቃት እንቅስቃሴ ለነገ ማንነትህ መሰረት ነው። ዛሬ የምትገነባው ሶሻል ኢንተራክሽን ለነገ ስኬት ትልቅ መሰረት ነው። ስለዚህ እያንዳንዱ ነገር መነሻ አለው። እያንዳንዱ ነገር ከትንሽ ሲምፕል ቱ ኮምፕሌክስ። ደስ የሚለው ነገር ደግሞ የመጀመሪያውን ስቴፕ እንዳለፍን ቀጣዩ ስቴፕ በጣም ቀላል ነው ይባላል። በዓለም ዙሪያ ያሉ ሰዎች ኦልሞስት 99% የሚሆኑ ሰዎች ህልማቸውን ሳይኖሩ ነው የሚሞቱት ማለት ነው። በጣም በርካታ ጥናቶችና መጽሐፎች፣ ጽሁፎች እንደሚያትቱት ብዙ ሰዎች በዓለም ዙሪያ ሚሊዮኖች አይደሉም ቢሊዮኖች ህልማቸውን ሳይኖሩ ይሞቱ። ብዙ ሰው በውስጡ ያለውን ዜማ፣ በውስጡ ያለውን ድራማ፣ በውስጡ ያለውን አርት፣ በውስጡ ያለውን ክህሎት፣ የፈጠራ ክህሎት ይዞት ወደ መቃብር ይወርዳል። አዎ በዓለም ዙሪያ ያሉ ሰዎች ጥናቱ እንደሚያመለክቱ 5% የዓለማችን ህዝቦች ብቻ ናቸው 95% የምድራችን ሀብት ወይም እውቀት ወይም ደግሞ ሪሶርስ የሚጠቀሙት። ይህም የሆነው ምንድነው? በአጋጣሚ አይደለም። ልክ እነሱ የሚያደርጉት እንቅስቃሴ፣ በሚያስቡት ሀሳብ፣ በሚተገብሩት ተግባር አማካኝነት ነው ማለት ነው። ስለዚህ ነገ መሆን የምትፈልገውን ነገር ለመሆን ህልምህን ለመኖር ዛሬ የምታደርጋት እያንዳንዷ ትንሽ አክቲቪቲ ወሳኝ ናት ማለት ነው። በጠዋቱ መነሳት፣ በጠዋቱ ተነስ፣ ከሰዎች ጋር ያለን ኢንተራክሽን አስተካከል፣ ነቃ በል፣ ጸዳ በል፣ ሻወር ውሰድ፣ መጽሐፍ አንብብ፣ ህልም ላይ አተኩር። በየቀኑ ተግባር ላይ ዋል። ተግባር አምስቱ የስኬት ህጎች እነሱን ነገር ሁሌም ቢሆን በአእምሮህና በልብህ ቀርጸህ ይዘህ ተግብራቸው። የማመን ህግ፣ የመፈለግ ህግ፣ የመተግበር ህግ፣ የመጽናት ህግ፣ የመጨረስ ህግ። እነዚህን ህጎች ልክ ከህይወትህ ጋር መነጠል አለብህ። ከህይወትህ ጋር አንድ ላይ ማቆራኘት መቻል አለብህ ማለት ነው ስኬት ላይ ለመድረስ። ስለዚህ እኛ በህይወት የምንቆየው ለምሳሌ ኦልሞስት እንደማንኛውም ሰው 80 ዓመት በምድር ላይ የሚቆይ ሰው 29200 ቀናት ብቻ ናቸው ያሉት። ስለዚህ ዛሬ አንድ ስንል ነገ 2 እያለ ይቀጥላል ማለት ነው። ያ 29200 ቀን እየተቀነሰ ይሄዳል ማለት ነው። ስለዚህ ነገ እንኳን ባንኖር ዛሬ መስራት አለብን ማለት ነው። ዛሬ ማድረግ ያለብኝ ነገር ካደረግ ነገ ብትሞት እንኳን አይቆጭም ማለት ነው። የሰላም እንቅልፍ፣ የሰላም እረፍት ታርፋለህ። ስለዚህ ዛሬ ማድረግ ያለብህን ነገር አድርግ። ከዛሬ ጀምር። የትኛውም የእድሜ ክልል ላይ ያለ ሰው ለስኬት ሩቅ አይደለም፣ ወይም ደግሞ ከስኬት ወደ ኋላ አላለም። አሁን ነው ያለህ ጊዜ፣ አሁን ብቻ ነው። አሁን ህይወት ማለት አሁን ነው። ነገ ወይም ትናንትና ነገ ምንድነው? ነገር ዛሬ መቅረጽ የምንችለው ነገር ነው። ትናንትና ደግሞ ያለፈ ነው። ከኛ ያለፈ ነገር ግን አስተምሮን የሚያልፍ ነገር ይኖረዋል ማለት ነው። ከትናንት መማር ነው። ትናንትና ብዙ ሰው ትናንትን ወደ አሁን አምጥቶ ነው እየኖረ ያለው። ዛሬን ሳይኖር ትናንትናን ይኖራል ማለት ነው። ወይም ደግሞ ነገን ወደፊት አምጥቶ ይኖራል ብዙ ሰው። መሆን ያለበት ነገር ምንድነው? ዛሬ፣ አሁንም ዛሬ፣ አሁን ነው ህይወት። ህይወት የብዙ አሁኖች ድምር ውጤት ነች። ስለዚህ አሁን ላይ ብቻ ተኮር። አሁን ሳይኮሎጂስቶች ራሱ እንደሚሉት ምንድነው? አሁናዊነትን መለማመድ ያን ነገር ማምጣት ይቻላል ማለት ነው። የምንፈልገውን የወደፊት ፊውቸር ራሱ ማምጣት ይቻላል አሁን። ነገር ግን ፊውቸርን ከኖረን ነገ ስለ ፊውቸር በሚሆነው ነገር በመስጋት፣ በመጨነቅ፣ በመጠራጠር መኖር የለብንም። ልክ ጉም ወደፊት ስንሄድ ይርቀናል፣ እየራቀን ነው የሚሄደው፣ አንደርስበትም። ልክ እንደዛ ነው። ጉሙን ከዛ ላይ ሄደን ገና ከርቀት አይተን ጉም ህይወት የጨለመብን መስሎ ከታየን ስህተት ነው። ግን ያ ጨለመ የለም፣ ባዶ ነው። ፍርሃትን አስወግድን። ፍርሃት ሲጀመር ከአእምሮ ውስጥ ያለ ሌላ ዝም ብሎ ኔጋቲቭ ሀሳብ ነው እንጂ በውኑ የለም።
ፍርሃትን አስወግደህ ስኬትን ብቻ በአእምሮህ በመለማመድ እና በተግባር በማድረግ ስኬት ላይ መጎናጸፍ ትችላለህ ማለት ነው። እና whether you want to become an artist, an athlete, በቃ whatever you like or whatever you want, you can be every talent, you can achieve every talent። በህይወት በጣም ትልቁ ስህተት ሰዎች ምን ይሉኛል ብሎ ማሰብ ነው። አንተ የያዝከው ነገር ምናልባትም ለዚች ፕላኔት በጣም መሰረታዊና ወሳኝ ነገር ሊሆን ይችላል። ሰዎች እኮ አያውቁትም። አንተ ነህ የምታውቀው፣ ውስጥ ያለው አንተ ነህ። በቃ ፈጣሪና አንተ ነህ፣ ሌላ ማንም አያውቀውም። ሰዎች ያንተን ሊያረጋግጡልህ አይችሉም። የሚያረጋግጡልህ ዓለም የሚያረጋግጥልህ ያን ስኬት ስትደርስ ብቻ ነው፣ አድርገህ ስታሳይ ነው እንጂ አሁን ላይማ ገና ህልም ነው እኮ። በአንተ አእምሮና ያንተ አእምሮ የሚያስበውና የሚያውቀው በውስጥህ የሆነ በቃ በውስጥ ስታስበው ራሱ ደስ ይላል እኮ። ያን አንተ ነህ ፊሊንጉ የሚሰማህ እንጂ ማንም ሰው አያውቅልህም። በቃ ስለዚህ ያን ህልምህን የውስጥህን ተከትለህ ውስጥህን ማዳመጥ ብቻ ነው እንጂ ሰዎችን አታዳምጥ። ማንም ጓደኛ፣ እናት፣ አባት፣ ወንድም ማንም አያገባው በአንተ ህይወት። ስለዚህ ዛሬ ጀምር መሆን የምትፈልገውን ሰው ዛሬ ለመሆን አሁን አልረፈደም። አሁን ያለህበት የእድሜ ክልል 30 ዓመት ሊሆን ይችላል፣ 20 ዓመት ሊሆን ይችላል፣ 40 ዓመት ሊሆን ይችላል፣ 60 ዓመት ሊሆን ይችላል። የትኛውም የእድሜ ክልል ብትሆን 70 ዓመትም ቢሆን አልረፈደም፣ 80 ዓመትም ቢሆን አልረፈደም። ምክንያቱም ያለፈውማ ኦልሬዲ አልፏል። ቀጣዩ ደግሞ ገና ያልተጨበጠም። ያለ ጊዜ አሁን ብቻ ነው። ብዙ ጥናቶች እንደሚያመለክቱት ብዙ ሰዎች በዓለም ዙሪያ ያሉ ታዋቂ ሰዎች፣ አርቲስቶች፣ ባለቅኔዎች፣ የፈጠራ ባለሙያዎች እድሜያቸው ከ60 ዓመት እስከ 90 ዓመት በሚሞላ የእድሜ ክልል ውስጥ ነው በጣም ትልልቅ ነገሮችን ለዓለም ያበረከቱ። እድሜ ሄዷል ብለህ አታስብ። የትኛውም የእድሜ ክልል ላይ ብትሆን አንተ ወጣት ነህ። ብዙ የስነ ልቦና ባለሙያዎች እና ብዙ የስነ ልቦና መጽሐፎች እንደሚሉት የሰው ልጅ እድሜው በጨመረ ቁጥር አይምሮ እጅግ በጣም እየሳለ ነው የሚሄደው። አካሉ ነው እንጂ እየሰነፈ የሚሄደው፣ አይምሮ እጅግ በጣም ስል እየሆነ ነው የሚሄደው። ምክንያቱም እውቀት፣ ጥበብ ወደ ላይ ወደ እግዚአብሔር ነው የሚሄደው፣ ወደ ማወቅ፣ ያላወቁን ወደ ማወቅ ነው የሚሄደው። እኛ አይምሮ ደግሞ አንሊሚትድ ነው፣ አይሞላም። ስለዚህ ሁሉን ነገር ልክ ማወቅ፣ መመራመር፣ ማጥናትና መተግበር እንዲሁም በስኬት ላይ ስኬት መደራረብ ትችላለህ ማለት ነው። ምን ካደረግ አንተ ውሳኔ ከወሰንክ በቃ ውሳኔ ያንተ ውሳኔ ነው። በወሰንከው ላይ ነገር ነው። በወሰንከው ላይ ፈጣሪ ይጨምርልሃል ማለት ነው። ህይወት ምርጫ ናት፣ እድል አይደለችም። የዛሬ 10 ዓመት ገደማ ህይወት እድል አይደለችም ምርጫ ናት የሚለው መጽሐፍ ሳነብ በጣም ተወዛግቤ ነበር። አሁን ላይ ህይወት ምርጫ መሆኗን ማንም ሰው ግራ ሊገባ አይገባውም ማለት ነው። ግራ መጋባት የለባችሁም። ህይወት እድል አይደለችም በፍጹም። በታሪክ እድል አይሆንም፣ ምርጫ ናት። በቃ እግዚአብሔር ራሱ ፈጥሮ ነው የተወህ። ለምን ነው የተወህ? ለምርጫ፣ ለገዛ ነፃ ፈቃድ ተተዋል ማለት ነው። መምረጥ መፍቀድ ትችላለህ። ስኬትን መምረጥ ትችላለህ። ነፃነትን መምረጥ ትችላለህ። ጤናን መምረጥ ትችላለህ። ሰላምን መምረጥ ትችላለህ። እፎይታን፣ እርካታን፣ ደስታን፣ በረከትን፣ ለሰዎች መድረስን መምረጥ ትችላለህ ማለት ነው። ምርጫ ነው ህይወት። ጽድቅን፣ ኮነኔን መምረጥ ትችላለህ። የፈለገው መምረጥ ትችላለህ። ህይወት ምርጫ ናት፣ እድል አይደለችም። በቃ እኔ እንደዚህ ነው፣ የኔ ዕጣ ፈንታ እንደዚህ ነው፣ በቃ ፈጣሪ ጻፈልኝ የሚባል ነገር የለም። ፈጣሪ ምንም ነገር አልጻፈልህም። ያንተን ህይወት የምትጽፈው አንተ ነህ። በቃ ለዚህ ነው ፈጣሪ እግዚአብሔር አምላክ መድኃኔዓለም በቃ ምን ልበላችሁ፣ በቃል ከምለው በላይ በቃላት ከምገልጸው በላይ እንዴት አድርጌ እንደማመሰግነው አላውቅም። ምክንያቱም ገና ነው አምላክ፣ ገና ነው ፈጣሪ፣ አጽናፈ ዓለሙን ፈጥሮ የሚያስተዳድር አምላክ ለዚህ ነፃ ፈቃድ ሰጥቶናል ማለት ነው። ነፃነታችን ያወጀልን፣ ነፃነት እንዲሰጠን የፈቀደልን። ስለዚህ ያሻንን ሁሉ ማድረግ እንችላለን ማለት ነው። ያሻንን ሁሉ እኛ አላወቅነውም ማለት ያ ነገር አይሆንም ማለት አይደለም። ያሻንን ሁሉ በምንፈልገው ሰዓት በምንፈልገው ጊዜ ለማድረግ ከኛ የሚጠበቅ ነገር አለ ማለት ነው። ወፎች ይበራሉ፣ ነገር ግን ምግባቸውን እግዚአብሔር ይሰጣቸዋል አይደለ? ከኛ የሚጠበቅ ድርሻ አለ። ከኛ የሚጠበቅ ነገር አለ። ከኛ የሚጠበቀው ነገር ምንድነው? እኛ ማድረግ ያለብንን ነገር ዛሬ ካደረግን እንደገና ደግሞ በሚደረገው ነገር ላይ ነፋሱ፣ አየሩ፣ ሰዎች፣ ሁሉም ሰው ይተባበራል ማለት ነው። እኛ መፍቀድ አለበት። እኛ ያልፈቀድነውን ነገር ማንም ሰው ሊያደርግልን አይችልም። ሚስታችን እንኳን ልታደርግልን አይችልም፣ አትችልም። እናታችን፣ አባታችን፣ ወንድማችን፣ እህታችን ሊያግዙን ሊያደርጉልን አይችልም ማለት ነው። እኛ መምረጥ አለብን፣ መፍቀድ አለብን ማለት ነው። የዛሬው ቪዲዮ እንግዲህ የስኬት ምስጢራትን እንደዚህ አድርጌ አቅርቤያለሁኝ። እስካሁን ሰዓት ጊዜ ሰጣችሁ ከሱ እውቀት ፍሬ ቁም ነገር እናገኛለን ብላችሁ ስላዳመጣችሁ በእግዚአብሔር ስም በጣም አመሰግናለሁ።
እግዚአብሔር ያክብርልኝ። ፈጣን ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።